አሰላሙ አለይኩም ሰላም ውዶቼ። ዛሬ እንግዲህ የአረቦችን የቡና ቁርስ አምጥቼላችኋለሁ። እነሱ ቲ ብስኩት ይሉታል። በቀላሉ በቤታችን መስራት እንችላለን። አረብ ስቶር ሄዳችሁ ስትገዙ ብዙ ብር ነው የሚያስከፍሉት። እንደዚህ በቀላሉ 3 እንቁላል አድርገን ግማሽ ካፕ ስኳር፣ ከዛ በኋላ ግማሽ ካፕ አንሶልትድ ቅቤ አድርገን ትንሽዬ ቫኒላ አድርገን በደንብ ከመታ ነው በኋላ ከዛ አንድ ካፕ ከዛ ለአንድ ሩብ ጉዳይ የሚሆን ካፕ እንደገና እንጨምርበትና ቤኪንግ ሶዳ 1 ቴብል ስፑን አድርገን በቀላሉ እንደዚህ አዳርሰን ኦቨን ውስጥ እንከተዋለን። የመጀመሪያ ዙር 30 ደቂቃ ከከተትነው በኋላ ከበሰለ በኋላ እንደዚህ አውጥተን በትክክል ያው እኔ በአንድ እጅ እየቀረስኩ ስለሆነ ይቅርታ አድርጉልኝ። አውጥተን እንደዚህ እንቆራረጠውና እንደገና ለ10 ደቂቃ ቢሆን እንደገና ኦቨን ውስጥ እንከተውና ቀላ ሲል አውጥተን መብሰሉን ያስታውቃል። ቀላ ሲል እንደምትወዱ ተስፋ አደርጋለሁ። አንዳንዴ በቀላሉ ቤታችን መስራት እንችላለን። ፎሎና ላይክ እንደምታደርጉኝ ተስፋ አደርጋለሁ። ቪዲዮ ብጭንም ብዙ ተመልካች የለኝም። ፎሎ አድርጉኝ። አመሰግናለሁ። ባይ